ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ እህቶች እንደምን ናችሁ? ሰላም ናችሁ? አልሐምዱሊላህ። ዛሬ ደግሞ የማሳያችሁ እቃ አንዲት እህት እናቷን ሂደሽ ያው ግዢ ብላት እሷው መርጣ ያው ዋጋ ተነጋግረን ያለቀ ነው ማሳያችሁ ከነዋጋ ዝርዝሩ። ከዚች እንጀምር። ይቺ የቁጥ እንጀራ ማቅረቢያ ናት። ይቺን በ250 ብር። ከዛ እነዚህ የፉል እቃዎች ናቸው። እነዚህን የፉል እቃዎች ደግሞ በ200 ብር ማረኩላት 400 ብር። ከዛ ይቺ የፓስታ ማጥለያ ሚዲየም ኢንዲያ ናት። ያው ብረቷ እንደምታዋት ይቺን ደግሞ በ450 ብር ሂሳብ። ከዛ ይሄንን ባልዲ ያው ጠንካራው ነው። ይሄንን 20 ሊትር ነው በ300 ብር ሂሳብ። ከዛ ይቺም ሮቶ 20 ሊትር ናት። አሪፍ ነገር ነው ለሽሮ ለበርበሬ ምናምን ብዙ ሰዎች ይወዷታል። ይቺን ደግሞ በ400 ብር። ከዛ ይቺ የስኳር እቃ ስኳር ማቅረቢያ ናት። ይቺን በ200 ብር ሂሳብ አድርጌላታለሁኝ። ከዛ ይሄንን አክለሪክ ጆክ በጣም የሚያምር ጆክ ነው። ይሄንን ደግሞ በ1500 ብር ሂሳብ። ከዛ የውሃ ብርጭቆ ደርዘን በ1300 ብር ሂሳብ አድርጌላታለሁ። ከዛ ደግሞ የሻይ ቡሽ ደርዘን በ1200 ብር ሂሳብ። ከዛ ይሄንን ጠቃጠቆ ፌርሙስ 2 ሊትር ነው። ይሄንን ደግሞ በ1500 ብር። ይሄንን ደግሞ ስኒ ደርዘን በ1300 ብር ሂሳብ። ፌርሜሎ ይሄንን ፌርሜሎ ደግሞ በ400 ብር ነው። ከዛ ይሄንን ብረት ድስት በ3000 ብር አድርጌላታለሁ። ይሄ 5 ባንድ ብረት ድስት ነው። 5 ባንድ ሆኖ ሳይዙ ዝቅ በሚለው ወፍራም ነው፣ ግን ሳይዙ ዝቅ በሚል ነው 3850 ብር። ከዛ ደግሞ ይሄንን የምታዩትን የንቅሳት ረከቦት በ4000 ብር አድርጌላታለሁ። ይሄ አሁን ያሳየኋችሁ ከአጠቃላይ የፈጀው 20300 ብር 20300 ብር ነው። ሌላ ደግሞ ያው መታ ስለሆነ እኔ ጋር የሌሉ እንደ ጠሽት ምናምን እንትን ያለ የገዛችኋላ እሱንም እናሳያችሁ። ማለት አብሬ ነው ያጋዛት እኔ ጋር ጨርሼ ነበር እንደጋጣሚና ላሳያችሁ። ይሄው ከሌላ ቦታ ዘይት ገዝታለች። ያው እኔ ነኝ ያጋዛት ከማውቃቸው። እንደዚሁም ይሄ መብራት ገመድ እንደ ላርጎ፣ ከዛ ጠሽት አለ፣ ብረት ምጣድ፣ ይሄ ምንድነው መቀቀያ የሚባለው የደረቁን መቀቀያ ነው የሚባለው። እሱንም ገዝቼላታለሁ ከሌላ ቦታ እና እናንተም ከወደዳችሁት ማዘዝ ትችላላችሁ ኢንሻአላህ። እኔም በዚህም ቴሌቪዥን ገዝታለች የዛ ጋር እንደምታውቁት ይሹ። ሌላ የተረሳ እቃ አለ። ይሄም አላት የቀመን ጠፍጠፊያም የራሷ ነው እንዳንረሳ ወደዚህ። ከዛ ደግሞ በርበሬ ያው ግሩፕ ላይ ለቅቄያለሁኝ። ከዛ በርበሬ ኪሎ በ800 ብር ሂሳብ 5 ኪሎ አድርጌላታለሁኝ። እና ይሄን ይመስላል እህቶች። እናንተም ያው ከፈለጋችሁ ማዘዝ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።